ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ፈጣሪ የተመሰገነ ይሆናለሁኝ። ዛሬ ደግሞ የመጣሁትኝ አንድ ምርጥ የሆነች አፕሊኬሽን ልጠቁማችሁ ነው። እና ብዙ ኢትዮጵያውያኖች ገንዘብ ከዚች አፕሊኬሽን በጣም እየሰሩ ስለሆነ እናንተም ይቺን አፕሊኬሽን እስካሁን ያልጀመራችሁ ልጆች ጀምራችሁ ገንዘብ እንድትሰሩ ለማለት ነው። ወደ ቪዲዮ ከማለፌ በፊት ግና ላይክ እና ሰብስክራይብ እንዲሁም ሸር እያደረጋችሁ ቪዲዮውን እንድትጀምሩት ስል በአክብሮት እጠይቃለሁ። ትንሽ ቪዲዮአችን ቫይራል እየሆነ ስላልሆነ ላይክ እና ሰብስክራይብ ሸር ብታደርጉልኝ በጣም ደስ ይለኛል። ወደ ቪዲዮ ለማንኛውም ልክ አፕሊኬሽኑን ለማግኘት ኮመንት መጀመሪያ ወይም ዲስክሪፕሽን ላይ ያለውን ሊንክ ተጠቅማችሁ አፕሊኬሽኑን ማግኘት ትችላላችሁ። ወደ አፕሊኬሽኑ ስትገቡ እንደዚህ አይነት ኢንተርፌስ አለው። እኔ ያው ለእናንተ ለማሳየት ነው እንጂ አፕሊኬሽኑ ከዚህ በፊት ስለጀመርኩትኝ ሳይን ኢን እላለሁ። እናንተ ሳይን አፕ ማድረግ ትችላላችሁ። ሳይን አፕ ስታደርጉ በጉግል ታደርጋላችሁ ማለት ነው። በጉግል ታደርጋላችሁ። ልክ እንደዚህ ያስመርጣችኋል። ያው ጂሜላችሁ ትመርጡለታላችሁ የፈለጋችሁትን። እኔ ያው እንትን ስለማደርግ እኔ ሳይን ስለማደርግ ነው። እናንተ ሳይን አፕ ስታደርጉ ፓስዋርድ ሴት ናችሁ ወንድ ናችሁ ምናምን የሚሉ በጣም ሲምፕል ጥያቄዎች ይጠይቃችኋል። እነሱን ፉልፊል ታደርጋላችሁ። ወደዚህ አፕ ስትመጡ ከዚህ በፊት ታካ ላይ የሰራችሁ ልጆች ያው ይህም ባታ ይባላል፣ ይህም ባት ይባላል። ልክ እንደ ታካ አይነት ነው። ምንም ተመሳሳይ ነገር ነው ያለው። በጣም ብዙ ኢትዮጵያኖች ገንዘብ እዚህ ጋር ሜክ እያደረጉ ስለሆነ እናንተም ገብታችሁ እዚህ ላይ ሜክ ማርክ ስለምትችሉ ገንዘቡ በኢትዮጵያ ከፈለጋችሁ በቴሌብር ከፈለጋችሁ በሲኢቢ በፈለጋችሁት ይገባላችኋል። ያለበለዚያም ደግሞ ምንዛሬው ይቀንስብኛል የምትሉ ከሆነ ነው ባይናንስ ከወሰዳችሁ ፒቱፒ ላይ ሽጣችሁ ገንዘባችሁን መውሰድ ትችላላችሁ ማለት ነው። እና ልክ እንደምትመለከቷት በጣም ጥርት ያለች አፕሊኬሽን ናት። ያው ታካ ላይ የምትሰሩ ልጆች ያው እቺም ልክ እንደዛው ተመሳሳይ አፕሊኬሽን ስለሆነች ምንም አይከብዳችሁ ማለት ነው። አዲሶች ግና ልክ እንደዚህ አይነት ኢንተርፌስ ያመጣላችኋል ልክ እንደገባችሁ። ግን በመጀመሪያ ሳይን አፕ ስታደርጉ ሴት እህቶቻችሁ ምናምን ካሉ በእነሱ ብታደርጉ ቀጥታ ላይቭ ስለሚያስገባችሁ ላይቭ ስትገቡ ደግሞ ያው ኮይን ስለምታገኙ ያው ኮይኑ ደግሞ ያው ተቀይሮ ወደ ዶላር ስለሚሆን በሴቶች ብትገቡ ሪኮመንድ አደርጋችኋለሁ። በሴቶች ብትገቡ አሪፍ ነው። ወንድ ከሆናችሁ ግና ዝም ብላችሁ ዳይሬክት እንደዚህ ትገባላችሁ። ከዛ በኋላ ምንድነው ቀጥታ የምታደርጉት እዚህ ጋር ሚ የሚለው ጋር የምትመጡት እዚህ ጋር ሚ የሚለው ጋር ትመጡና እዚህ ጋር ማይ ዳታ የሚለውን ትነኩታላችሁ። ጋር ትንሽ ኮኔክሽን ስለሚያዝግ ነው። እሺ እስካሁን ድረስ ሰብስክራይብ እና ላይክ ያላደረጋችሁ ልጆች ሰብስክራይብ እና ላይክ እያደረጋችሁ እኔን አፕሪሼት ብታደርጉኝ በጣም ደስ ይለኛል። እስካሁን ሰብስክራይብ ያደርጋችሁ ወይ ሰብስክራይብ እያደረጋችሁ እኔን ብታግዙኝ በጣም ደስ ይለኛል ለማለት ነው። ከዚያ እዚህ ጋር ምን ትመጣላችሁ? እዚህ ጋር እንትን የሚለውን ነው የምትመጡ እናንተ እዚህ ጋር አካውንት ኢንፎ የሚለው እዚህ ጋር የሚታያችሁ ከሆነ አካውንት ኢንፎ የሚለውን አካውንት ኢንፎርሜሽን እንደማለት ነው። አካውንት ኢንፎ የሚለውን ትነኩታላችሁ። ከዛ እዚህ ጋር ምንድነው የሚያመጣላችሁ? ልክ እንደዚህ መረጃችሁን ያመጣችኋል። እኔ ቬሪፋይ ስላደረኩ ነው እንጂ እናንተ እዚህ ጋር ቬሪፋይ አድርጉ የሚል ይመጣላችኋል። ቬሪፋይ አድርጉ የሚለውን ስትነኩትና መጀመሪያ ሳይን አፕ ስታደርጉ በሜል ካላችሁት ያው የወንድ የራሳችሁን ኢንተርፌስ ፌሳችሁን ታስገባላችሁ። በሴት ከሆነ ገና የእህቶቻችሁን ምናምን የእነሱን ፊታቸውን እስካን ያደርግና ቬሪፋይ ያደርግላችኋል ማለት ነው። ልክ ቬሪፋይ ካደርጋችሁ በኋላ ቀጥታ ጨረሳችሁ ማለት ነው። ልክ እዚህ ጋር አሁን ዋናው ስራ ምንድነው? ከዚህ በኋላ ምንድነው የሚሆነው ማለት ነው? ልክ እንደገባችሁ አሁን ይሄ እንትን ይሰጣችኋል። ወደ 7 ነጥብ ምናምን ዶላር አካባቢ ይሰጣችኋል። እዚህ ጋር ታስክ ምትላት ትነካታላችሁ። ትመጡና 7 ነጥብ ምናምን ዶላር አካባቢ ይሰጣችኋል። ልክ እንደ ታካ ማለት ነው። ታካ ላይ ሰራችሁ ልጅ ስለምታውቁት ወደ 7 ነጥብ ምናምን ዶላር አካባቢ ይሰጣችኋል። እሺ ትንሽ ኮኔክሽን እያዛገ ስለሆነ ነው። እዚህ ጋር ታስክ ሴንተር የሚለውን ከነካችሁት በኋላ
ሶሪ ትንሽ እያዛገ ስለሆነ ኮኔክሽኑ። ኦኬ እስካሁን ሰብስክራይብ ያደረጋችሁ ልጆች ሰብስክራይብ እና ላይክ እያደረጋችሁ ብታግዙኝ በጣም ደስ ይለኛል። ኦኬ እንደዚህ ልክ ያመጣላችኋል ወደ ውስጥ ስትገቡ ማለት ነው። እዚህ ጋር ለእናንተ ስፒን አድርጉ ነው የሚላችሁ። ልክ እዚህ ጋር ስትገቡ ማለት ነው። እዚህ ጋር ትመጡና ታስክ ምትላት ስትነኳት ልክ አሁን ልክ እኔ እንዳሳያችሁ ለእናንተ ስፒን አድርጎ ነው የሚላችሁ። ለእኔ ገና ይኸው 79992 አንዴ መጀመር ልክ እንደገባችሁ ማለት ነው። ልክ መጀመር እንደገባችሁ ስለሚሰጣችሁ እሱንን ክላይም ታደርጋላችሁ። ከዛ በኋላ ምንድነው የሚሆነው ማለት ነው። ሴት ከሆናችሁ ላይቭ ላይ ትቀመጣላችሁ። ላይቭ ላይ እየተቀመጣችሁ በቀን 2 ሰዓት አካባቢ መሰለኝ እየተቀመጣችሁ የሚሰጣችሁንን ኮይን ክላይም እያደረጋችሁ ትቀጥላላችሁ ማለት ነው። ወንድ ከሆናችሁ ደግሞ በቃ ሌላ ምንም እንትን የለውም፣ ኢንቫይት ማድረግ ነው። ኢንቫይት ቢያንስ ሌላ ሰው ዝም ብሎ ሊሰክሳችሁ ይችላል። እንደገባችሁ $8 ታገኛላችሁ ምናምን፣ እሱ ውሸት ነው። ትክክለኛው ምንድነው ወደ ስንት ሰው ወደ 7 ሰው ምናምን ያው ከትምህርት ቤትም ሆነ ጓደኞቻችሁም ሆኑ እነሱን ጋብዛችሁ ወደ 8 ሰው ነው የሚያስፈልጋችኋል። ይሄ $8 ሲሞላ አይወጣም። $8 ሲሞላ አይወጣም። ትክክለኛ የሚወጣው $10 ሲሞላ ነው። $10 ሲሞላ ወደ 3020 ምናምን ብር አካባቢ መሰለኝ የሚወጣው። ስለዚህ ወደ 10 ሰው 8 ሰው አካባቢ ካገኛችሁ በቂ ነው። እነሱን ኢንቫይት ታደርጉና ኢንቫይት ስታደርጉ ምን ይሰጣችኋል ማለት ነው? አንድ ስፒን ይሰጣችኋል። እንደገና አንድ ስፒን ተጨማሪ ለማግኘት ደግሞ እነሱ እዚህ ከዛ ካሳየዋችሁ ሩሞች አሉ እዛ የተከፈቱ ሰዎች ላይቮች ላይ ገብተው 15 ደቂቃ ከተቀመጡ ደግሞ ተጨማሪ 11 ስፒን ይሰጣችኋል ማለት ነው። በአጠቃላይ ከአንድ ሰው 2 ስፒን ያገኛችሁ ማለት ነው። ስለዚህ 15 ደቂቃ መቀመጥና ከሰው ሩም ላይ እንደገና ደግሞ ወይም ከሰው ላይቭ ላይ ማለት ነው። እንደገና ደግሞ እነሱ ፌስ አውተንቲኬሽን እንደጨረሱ ደግሞ እንደገና ደግሞ አንድ ለእናንተ ደግሞ ይሰጣችኋል ማለት ነው። እነሱ ግና ለማግኘት እናንተ ኢንቫይት ስላደረጋችሁ አፕሊኬሽን ስላወሩት ብቻ አታገኙ። እነሱን ማድረግ አለባቸው። ፌስ አውተንቲኬሽን መጨረስ አለባቸው፣ ቬሪፊኬሽን መጨረስ አለባቸው ማለት ነው። ልክ እነሱን ሲጨርሱ አንድ ይሰጣችኋል። ከዛ በኋላ 15 ደቂቃ ሲቀመጡ ደግሞ ከላይቭ ላይ አንድ ይሰጣቸዋል፣ 2 ይሰጣቸዋል ማለት ነው። ስለዚህ ወደ 10 ሰው ቢያንስ እንኳን ኢንቫይት ብታደርጉ 10 ሰው በጣም ቀላል ስለሆነ ወይም አታገኞች አንድ 5 ሰው እንኳን ኢንቫይት ብታደርጉ 10 አላችሁ ማለት ነው። 10 ሰው ያደረጋችሁ ደግሞ በ2 ሲባዛ 20 አላችሁ ማለት ነው። ስለዚህ እንደዚህ ስታገኙ መጣችሁ እዚህ ጋር እቺ ስፒን ሚለው ጋር እዚህ ጋር ትመጣላችሁ። ከዛ በኋላ እዚህ ጋር አቬሌብል ስፒን ምትላችሁ እዚህ ጋር ዲቴይልስ ሚላለ እዚህ ኮሌክት ሚላለ እዚህ ጋር ስትሉ ስትጋብዙ ሰው እዚህ ጋር ያመጣላችሁ። እዚህ ላይ ኮሌክት ትሉታላችሁ። ኮሌክት እኔ እዚህ ጋር ምንም ስለሌለኝ ነው። ኮሌክት ትሉትና ምን ታደርጋላችሁ? በቃ ስፒን ታደርጋላችሁ ማለት ነው። ከዚያ ይልክ ስንት ዶላር $10 እንደሞላ ቀጥታ ዊዝድሮ የሚለውን እዚህ ጋር ካሽ አውት ምትላት ላይ ትታያለች አይደለ? እሷን ትነኩትና ካሽ አውት ታደርጋላችሁ ማለት ነው። ከዛ በኋላ ያው ገንዘባችሁን ከፈለጋችሁ በቴሌብር ከፈለጋችሁ በሲቢኢ ብር መቀበል ትችላላችሁ ማለት ነው። ያው እንደምታዩት አፕሊኬሽኗ ጽድት ያለች ናት። ያው እንትን ላይ የምትሰሩ የነበራችሁ ልጆች ምንም አይከብዳችሁም። ታካ ላይ ያው ተመሳሳይ ስለሆነ ማለት ነው። እቺ ባት ትባላለች። ያው ለማንኛውም በጣም ብዙ ኢትዮጵያውያን የሚሰሩባት ናት። በጣም ጥርት ያለች አፕሊኬሽን ናት። ኢንቫይት የምታደርጉት ሰው ካለ በተለይ በጣም ማለት ነው። ዝም ብሎ አንዳንድ ልጆች ግን በቃ እንደገባችሁ $8 ምናምን እነሱ ኢንቪቴሽን እንዲያገኙ እንደገባችሁ $8 ይሰጣቸዋል ምናምን እያሉ ሊያሸፋችሁ ይችላሉ። ግን እኔ እውነቱን ነው የምናገረው። ምክንያቱም እኔ ከዚህ በፊትም ስሰራ እንደዚህ እየዋሹ በጣም ስለሚደብር ማለት ነው። በውሸት እናንተ እዚህ ጋር እየለፋችሁ እነሱ እየዋሹ እዛ ጋር እንትን ለማግኘት ኢንቪቴሽን ለማግኘት ምንም ደስ ስለማይል፣ ግን እውነቱን ተነጋግረን እዚህ ጋር እናንተ የኔን ሊንክ ነካችሁም አልነካችሁም ምንም ችግር የለም። ብትነኩ እኔ ደስ ይለኛል። ከበኔ ሊንክ ብትመዘገቡልኝ እኔ ያገኛለሁኝ። ያለበለዚያ ገና ያው ችግር የለውም። ለማንኛውም አፕሊኬሽኗ እቺን ትመስላለች። ይህን ይመስላል እንግዲህ ቪዲዮ። ከተመቻችሁ ላይክ እና ሰብስክራይብ እያደረጋችሁ ታበረታቱኝ ደስ ይለኛል። ይመቻችሁ።